ሰላም ጓደኛዬ እንዴት ነሽ? ደህና ነሽ ወይ? እኔ ደህና ነኝ። እባክሽ ትንሽ ስራ በጣም በዝቶብኛል። ስራ በጣም ይበዛል። ገደሉኝ፣ በቃ ሞትኩኝ። በጣም ስራው በጣም ከባድ ነው። አሳፍሩኝም ብያቸው ነበር፣ እምቢ አሉኝ። አዎ እምቢ አሉኝ። በቃ ምንም ማድረግ አልቻልኩም። መክተብም ውሰዱኝ ብያቸው ነበር፣ እምቢ ብለውኛል። አንቺ ብትኖሪ ኑሮ እዚህ እጠፋ ነበር። አንቺ ጋር አሁን ማንም የማውቀው ሰው የለኝም። እሺ አዎ እንዳልኩሽ ውጭ ላይ በጣም ጥሩ ደሞዝ ነው የሚከፈላቸው ምናምን አሉ። እስከ 3000 ይከፈላቸዋል አሉ። እኔ እኮ በ800 ነው የምታሰራኝ። ሴትዮዋ በጣም ጨቅጫቃ ናት። በጣም ባሏም እንደዛው እና በጣም ይከብዳል። በጣም በቃ ለመጥፋት ራሱ እያሰብኩኝ ነው። እንዴት እንደምጠፋ ግን አላውቅም። ምክንያቱም የማውቀው ሰው የለም። በጣም ነው ናፈቀኝ። እንጀራ በጣም ናፍቆኛል። አዎ አሁን ሴትዮዋ ስለሌለች ነው እንጂ ማውራሽ ቁጭ እንድላት ትፈልገን። በቃ ስራ እንድሰራ ነው የምትፈልገው። ቤቱ ራሱ ንጹህ ሆኖ በቃ ቁጭ ስላትወድም እና በጣም አስቸጋሪ ናት። በጣም ከምልሽ በላይ በጣም በቃ ሞትኩኝ በጣም። አሁን ራሱ የማወራሽ ሴትዮዋ ስለሌለች ነው። ማንም የለም ቤት ውስጥ፣ ሹፌር ብቻ ነው በር ላይ ያለው። በወጣስ ወዴት እሄዳለሁ? ማንም የማውቀው ሰው የለም። በቃ አሁን ሊመጡብኛል። ሳይመጡብኝ ስልኩን ልዝጋውና በቃ እስኪ እደውልልሻለሁ፣ እንገናኛለን። እሺ በቃ ቻው። መልካም ጊዜ፣ መልካም ስራ ይሁንልሽ። እሺ ቻው። አበሻ ነሽ? እዚህ ግቢ አበሻ አለ እንዴ? እንዴ አንተ አበሻ ነህ? አዎ በጣም እንጂ። እንዴ ነሽ? እዚህ ነው የምትሰሪው እንዴ? አዎ እዚህ ነው የምሰራው። አንተ ለምን መጣ? እኔ እዚህ ነው የምሰራው። ሹፌር እኮ ነው እኔ። እንዴ ካልድስ? እዚህ እኮ አረብ ሹፌር ነበር የሚሰራው። እኔ እዚህ ቤት አዲስ ነው። አዲስ ነው የተቀጠርከው? ዛሬ ነው እንደውም ገባው። ካልድስ? ካልድ የሚባል እኔ እንጃ። ከዚህ በፊት ስለተባረሩ ነው መሰለኝ እኔ ቀጠሩ። ኦኬ ከአሁን በኋላ አንተ እዚህ ነው የምትሰራው ማለት ነው? ከአሁን እንግዲህ በኋላ የሚፈልግሽበት ቦታ እኔ ነው የማደርስብሽ። እሺ። ወይኔ በጣም ነው አበሻ ካየሁኝ በጣም ረጅም ጊዜ ሆነኝ እና በጣም ደስ ብሎኛል ስላየሁ። እኔም በጣም ደስ ብሎኛል። ለመጀመሪያ ጊዜ ቆንጆ ሴት ሲያይ ወይኔ በጣም ደስ ይላል በእውነት። እኔ በነገራችን ላይ አግብተሻል? አዎ ኢትዮጵያ አግብቻለሁ። አንተስ? በቃ የኢትዮጵያ ዋና እዚህ አለማግባት ነው። እኔ አንድ ቀን ከሴቶች ጋር በእጄ ራሱ ጨብጬ አላውቅም። አሁን ሰዎቹ ሊመጡ ስለሚችል ማለት ነው ቁጥርሽን ስጪና በስልክ እንወራለን። እሺ ላስጠፋለሁ። ከፈለግሽ ትጠፋለህ። አብሮን ቁጥሩን ስጪና ደሞዝ በስንት ነው የምትሰሪው? አረ በጣም ትንሽ ነው፣ 800 ነው የሚከፍሉኝ። የምን 800? ከእንግዲህ በኋላ በ3000 በ4000 ነው የምትሰሪው እንጂ የለም። አሁን ቁጥሩን ስጪና ሰዎቹ ሊመጡ ስለሚችል። ሞኝ ነሽ እንዴ? እንደንቺ ኮንትራት ቤት የሚሰሪ ያ እንደዚህ ቆንጆ ከዛ በጣም ትንሽ ልጅ ነሽ። ጥሩ ቁጥርሽን ጻፊስ። እሺ በዚህ እንኖራለን። እሺ አሁን ሰዎቹ ሊመጡ ስለሚችል አንቺ ግቢ፣ እኔ እወጣለሁ። እሺ ማታ እንኖራለን። እሺ ቆይ ስምሽ አልነገርሽም። ማነው ስምሽ? እኔ ስሜ ሉቤ ይባላል። እኔ አብዲሳ እባላለሁ። እሺ ቆንጆ። ወይኔ ቆንጆ ሴት አገኘ ዛሬ ነው ከኮንትራት ማስጠፋት። ያጠራቀመችን ገንዘብ እንዳለ ይቀበላሉ። ወይኔ ጉዴ! ምን እዚህ እሰራለሁ እንጂ ዛሬ ማታ ነው ወይም ዛሬ ሞት። ቆንጆ ልጅ አገኘሁ። ወይ ድሌ! በስልት ዓመት ዘነበኝ ዛሬ። ለበጎ ነው እዚህ የቀጠርኩት። ይሄማ ዝናብ ነው እንጂ ሴት አይደለም። ዘነበኝ። እንዴት ነሽ? ደህና ነሽ ወይ? አዎ በእናትሽ ደስ የሚል ዜና አለኝ እኔ ጋር። ያኮ የአረቡ ወጣና ሹፌር የሚሰራው የሆነ ሀበሻ ተቀጠረ። ብታይ ደስ ሲል፣ በዛ ላይ አማርኛው በጣም የተስብርብር ያለ ነው፣ ግን ደስ ሲል በጣም እና ከሱ ጋር አወራሁኝ። በቃ እስኪ አስጠፋሻለሁ ምናምን ብሎኛል እና በጣም ደስ ብሎኛል፣ በጣም ከምልሽ በላይ እና ልጁ በቃ ደስ ይላል። ብታይ አማርኛው በጣም ደስ ይላል። የክፍለ ሀገር ልጅ ስለሆነ ለነገሩ ብዙም አያስፈራም። ዱርዬ ምናምን አይመስልም።
አዎ እንደዛ ነው። እስኪ አስተፋሻለሁ ብሎኛል። ምንም እስኪ አስብበታለሁ። ውጭ ላይ በጣም ጥሩ ደሞዝ ነው የሚከፈላቸው ምናምን አለኝ። በ3000 በ4000 ነው የሚቀጠሩት ብሎኛል። እና እንደዛ አይነት ስራ አስገባሻለሁ ብሎኛል። በጣም ደስ ብሎኛል። በጣም እንደዋውላለን፣ አወራሻለሁኝ። እሺ እናት፣ እሺ በቃ ቻው። ያ ረቢ ይሄ ነገር እውነት ይሁን። ከዚህ ቤት ወጥቼ ከዚህ ቤት ተገላግዬ ሁለተኛ ኮንትራት ቤት የሚባል ስራ ለጠላቴ ራሱ አልመኝም። ኮንትራት ቤት በጣም መጥፎ ነው። ውይ انا عند البوابه حقكم تعالوا انا عندكم السلام ورحمه الله كيفكم الحمد لله كيف اخباركم تمام كيفكم تمام الحمد لله كيف البنت تشتغل كويس لا تمام الان انا اشتي هكا 3 شهور معاش هكا 3 شهور 3 شهور هكا 3 شهور خلاص تمام شي الان اشتي يلا اشتي كيف تشتغل كويس ولا تمام مليح تخرج ممنوع لما انا اجي بس تخرج تمام ايوه حتى بقاله ممنوع تخرج كل يوم اي وقت حتى لو هو تشتي بقاله ممنوع انا بس انا يكرر لا قاعد عن طريق الا انا ነገ ጠዋት ስራ ትገባለሽ። እሺ ጠዋት አሁን ወጥቼ እመጣለሁ። ከዚህ ቤት ንክንክ ስትል እግሪሽን ነው የምቆጥር። እግሪሽን አላህ ከዚህ ነገር መቼ ነው የምወጣው? ከኮንትራት ቤት የተሻለ ነገር አገኛለሁ ብዬ እዚህ ደግሞ ከብት ይመስል እየዘጋብኝ ይወጣል። አድርጌ ነው እንደዚህ የምሰቃየው? ምን አድርጌ ነው እንዴ? ስልኩም ዛሬ እንዴት ጥሎት ሄደ? እስኪ ጓደኛዬ ጋር ልደውልላት። ስንት ወር ሆነኝ ሳላወራት ሳላገኛት። እንዴት ነሽ? ደህና ነሽ ወይ? አዎ ደህና ነኝ። እባክሽ ምን ሰላም አለ ብለሽ ነው? ምን ሰላም አለ? ያኮ ያልኩሽ ልጅ ያስጠፋኛል ያልኩሽ ልጅ ሹፌር እኛ ጋር የተቀጠረ የነበረው አስጠፋኝና ከሱ ጋር እሱን አምኜው ጠፋሁኝ። አሁን ብታይ ሌላ ቦታ ስራ አስገብቶኛል። የሆኑ በጣም በወታደር የሚጠበቅ ቤት ውስጥ ደሞዜን የሚወስደው እየመጣ እሱ ነው። በእረፍት ቀንም እየመጣ የሚወስደኝ ወደ ቤት እሱ ነው። በሩን ደግሞ ብታይ ዘግቶብኝ ነው የሚወጣው። አዎ ብታይ በጣም አስቸጋሪ ነው። እንደው ከማንም ሰው ጋር እንድገናኝ አይፈልግም ነው። በዛ ላይ ውጪ እዛ ኮንትራት ቤት ይሻለኝ ነበረ። በቃ ብርም መላክ አልቻልኩም ወደ ቤተሰብ፣ እነሱንም ማግኘት አልቻልኩም። አዎ ምስኪን መስሎኝ ነበረ። በእናትሽ ስኪን ነው የሆነው እና ስልኬን ቀምቶኝ ነበረ ከማንም ጋር እንዳልደዋወል። አሁን ራሱ ረስቶት ወጥቶ ነው ያገኘሁትኝ። እዚህ ያስቀምጡት ነው ረስቶት ሂዶ ነው ያገኘሁትኝ። ለዛ ነው አሁን የደወልኩልሽ። በቃ ይማታል፣ በጣም ይጮሃል፣ ይቆጣል፣ ምን ይላል። ማንም ሰው ሄዶ አሁን ራሱ መውጣት አልችልም። እዛው ኮንትራት ቤት ይሻለኝ ነበረ። በእናትሽ 800 እሷም ዝም ብዬ ባጠራቀም ይሻለኝ ነበረ። ውጭ እንደሚወራው አይደለም፣ እሱ እንዳለኝም አይደለም። በጣም አስቸጋሪ ነው። እሱ ጋር ለመጥፋት ነው የምፈልገው። ምክንያቱም እንደዚህ አድርጎኝ መቀጠል አልችልም። እንደምንም ብዬ ከሱ ለመጥፋት እሞክራለሁኝ እና አሁን ስልኩንም ስለሚወስድብኝ ድጋሚ ላላገኝሽ እችላለሁኝ። ከጠፋሁኝ ከሱ ከወጣሁኝ እደውልልሻለሁ። እሺ ዱአ አድርጊልኝ በአላህ። ሰላም አለይኩም። ወአለይኩም ሰላም። ምሳ ሰርተሻል? አዎ ምሳ ሰርቻለሁ። ማን ጋር ነው ደወልሽ ዛሬ? አንቺ እኮ ነው። አልደወልኩም፣ ማንም ጋር አልደወልኩም። ምንድን ነው ታዲያ? እኔ አልደወልኩም። እኔ ነው ደወልኩት ታዲያ? እኔ አላየሁትም። የት እንደነበረ ራሱ አላውቅም። አላወቅሽም? ማን ነው ይሄ? እኔ የትም አልደወልኩም። ማንም ጋር አልደወልኩም። አሁን እውነት ትናገራለሽ ወላ አትና? እኔ አልደወልኩም። የትም ቦታ አልደወልኩም። አልደወልሽም? አዎ በግድ ካልሆነ አውራሽ ንገረኝ። እኔ የትም አልደወልኩም ጋር አልደወልኩም። አንተ ሁሌ በቃ ቀበቶ ማውጣት ነው። አሁን ንግድ ትነግራለህ። ተናገሪ። እኔ የትም አልደወልኩም። ልቀቀኝ። ተናገሪ። የት ነው ያለችው? እሷ ጋር ነው የደወልኩት። የትም ቦታ አልደወልኩም። ሌላ ቦታ አሁን እርግጠኛ ነኝ። ወንድ አይደለም እንዴ? እስቲ አሁን ደውል ካለ እሺ፣ ደውል። አሁንም ደውል።
ደውል። እሱ ሁለተኛ አይደለም ሌላ ሰው አባትሽ ጋር ያለ እኔ ፍቃድ አትደውል። ክፍታ ወይኔ እናቴ ከኮንትራት ቤት ምን አስወጣኝ? እዛው ይሻለኝ ነበረ። ቁልፉን ረስቶት ሄደ። የቁልፍ በሩን የከፍተው ይሆን? ወይኔ በከፈተልኝ። ወይኔ ከእስር ቤት ወጣሁ። ተከፈተ በሩ። ቶሎ ሳይመጣብኝ ልጥፋ፣ ከዚህ ልውጣ። አበሻ ናቸው? አበሻ ነን። ከየት ነው? ከኮንትራት ቤት ጠፍቼ ነው በእናትሽ። እና ደህና ነሽ? አሁን ነው የጠፋሁትኝ። ባዶ እጅ ነው የጠፋሁትኝ። በዛ ላይ የምታውቂው ሰው የለም እንዴ? የለም፣ ማንም የለም። ማንንም አታውቂም? አሁን ገና ኮንትራት መጥቷች ነው። በቃ አይዞሽ፣ አትፍሪ፣ አይዞሽ። በቃ ከኛ ጋር ትሄዳለች። እኛ ጋር ትሄጃለሽ? እሺ፣ እሺ፣ አመሰግናለሁ። እሺ፣ በቃ ምንም ችግር የለም። አትፍሪ። እሺ፣ እሺ፣ በቃ እኔ የምለው ግን እንደዚህ ዘንጠሽ የሆነስ ከኮንትራት ነው የወጣሽው? አዎ ከኮንትራት ነው የወጣሁት። ከኮንትራት ቤት ወጣሽ አመስግኝ። ዘንጥ ብለሽ አስበሽበት የወጣሽ አመስግኝ። አይ ከኮንትራት ቤት ነው የወጣሁት። እርግጠኛ ነሽ? አዎ። እሺ የት ልትሄጂ ነበር ታክሲውን ያስቆምሽው? ምክንያቱም በቃ ወጥቼ የትኛውን ቦታ ላይ የሆነ ጥቁር ካገኘሁ ወይም የሆነ አበሻ ካገኘሁ እወርዳለሁ ብዬ ነው ያሰብኩት። ዝም ብለሽ ማንም ሰው ሳታዘጋጂ ሰው ሳይኖርሽ የሚቀበልሽ ሰው? አይ ሰው የለኝም፣ ማንም ሰው አልነበረኝም። በቃ ሰው ካገኘሁ የሆነ እወርዳለሁ ብዬ ነው ያሰብኩት። አጋጣሚ እናንተን አገኘሁኝ ባስ ውስጥ። አዎ እኛም ባታገኝ እኮ ስንት ነገር ይፈጠር መሰለሽ። እንደዚህ አሁን ከኮንትራት በእርግጥ ከኮንትራት ሁሉም አትጥፉ ማለትም አይቻልም። ቢያንስ እዛ ሰዎች የሚያሰቃዩአቸው አሉ፣ ስልክ የሚከለከሉ አሉ፣ ፀሐይ ሁላ የሚናፍቃቸው ሰዎች አሉ። ግን እነዛ ምን እንደሚያደርጉ ታውቂያለሽ? ቢያንስ ሰው ካለሽ ሰው አዘጋጅተሽ ተደዋውለሽ የሚቀበልሽ ሰው ዘመድ፣ ያውም የምትቀርቢውና የምታምኚው ሰው ካልሆነ በስተቀር የኛው አበሻ ራሱ ከኮንትራት ሲያስጠፋሽ ምን አይነት ስቃይ እንደሚያደርስብሽ አታውቂም። አንቺ አጋጣሚ እድለኛ ሆነሽ እኛ አላገኘሽ። እኮ አንዷ ከኮንትራት ቤት እንደዚህ አንዱ ጀነጀናትና ሲያስጠፋት እና እሱን አምኖ ስትወጣ የሆነ አረብ ባለ ታክሲ ወስዷት በጣም ተጫውቶባት ነው እንትን ያለው። የባለፈችዋ ምን እንደተረዳ ታውቂያለሽ? የሆነ አበሻ ጥፊልኝ ይላትና ከኮንትራት ቤት ያወራታል። ልትሆን ለረጅም ጊዜ ያወሩና ጥፊልና ታክሲ ልክላታል፣ ሙሻወር ማለት ነው። ጠፍታ እሱ ጋር እንዲያመጣት። ከዛ ሹፌሩ ምን ያደርግልሻል? ልክ በቃ ይሄ ነገር ወንጀል መሆኑን ምናምን ሲያውቅ ልጁ መንቀሳቀስ አይችልም። ከዛ እሷን ወስዳታለሁ ሲል ራሱ ይያዛል። ገባሽ? መውጣት ስለማይችል ታክሲ ላከላት። ያ ባለ ታክሲ አረብ ነው የላከላት። ምን ቢያረጋት ጥሩ ነው? ነይ እዚህ ያለው ብሎ ወሰዳትና የራሱ ቤት ወሰዳት። የሆነ ቤት አስገባት፣ በር ዘጋባት፣ እንዳትወጣ አድርጎ ቆልፎ ሲጫወትባት ቆየ። ለሁለት ወር በሙሉ ሲጫወትባት፣ ለሁለት ወር በሙሉ ለልጁ ስልኩን ዘጋ፣ አይገናኙም። ሁለት ወር ተጫወተባት። ከዛ በኋላ ልጅቷ እርጉዝ ስትሆን ለዋላ እግሯ ላይ ፌስታል አንጠባጥቦ በቃ አካሏ ሰውነቷ እንዲጎዳ አድርጎ አውጥቶ መንገድ ላይ ጣላት። እንደዚህ አይነት አደጋዎች አሉ። በብዛት ከኮንትራት ቤት የሚወጡ ሴቶች ይሄን ነገር አስበውበት በየፌስቡኩ ይለቀቃል፣ በየዩቲዩቡ ይለቀቃል፣ በየምናምኑ ይለቀቃል። ግን ሰው ይሄንንም እያየ አይማርም። ዝም ብለው ከኮንትራት ቤት በቃ ሰው ሳያዘጋጁ ሰው ሳይኖራቸው በስልክ ብቻ ለተዋወቁት በፌስቡክ ብቻ ለተዋወቁት ወንድ ብለው ቀጥታ ከኮንትራት ቤት ይወጣሉ። ከዛ በኋላ ስንት ዓመት የለፉበትን ብር ያጠራቀሙትን ይቀማሉ። እንደገናም ደግሞ ብራቸውን ይቀማሉ። በቀጣይ ደግሞ እነዛ ወንዶች ይጫወቱባቸውና ሌላ ተጨማሪ ሚስት ይኖራቸዋል። መልሰው ስራ እያስገባቸው ነው፣ ሰራተኛ ያደርጋሉ። አገባዋሽ ይሉና በቃ ሚስቴ ነሽ ምናምን ይሉና ያስቀምጡና ቤት እያሰሩ ብር ይቀበሉና ከዛ በኋላ ድንገት ያ ወንድ የሆነ አልፎለት የልጅቷን ብር አጠራቅሞ ወደ ሀገሩ ሲሳፈር ከዛች ልጅ ጋር አይገናኙም። እንደዚህ አይነት ነገር አለ። እንዴት ዝም ብለሽ አንቺ ራስሽ ሰው ሳይኖርሽ ወጣሽ? እኮ እንደዚህ እኮ ነው። መጥፎም እንዳለ ጥሩም አለ። ኮንትራት ቤት ቢጠነቀቁ አሪፍ ነው ብዬ አስባለሁ። ወይኔ እኔ እኮ የሆነ አበሻ ጋር ነበርኩኝ። ከኮንትራት ቤት ከጠፋሁኝ ትንሽ ቆየሁኝ። እንዴ አበሻን ያስጠፋሽ? አዎ። እና እኛ ጋር ሹፌር ተቀጥሮ ይሰራ ነበረ እና እሱን አምኜው ነበር የወጣሁትኝ እና
በቃ የሰራሁበትን ብር እንዳለ የወሰደብኝ እሱ ነው። አበሻው? አዎ አበሻው ማለት ነው። በቃ ውጪ ከዚህ የተሻለ አሰራሻለሁኝ ከዚህ የተሻለ ብር ይከፈልሻል ምናምን ብሎኝ ነበረ እና በቃ ቤት ውስጥ አስቀምጦኝ ብሬን ወሰደብኝ። ከቤተሰቦቼ ጋር ራሱ እንዳልገናኝ አደረገኝ። ያው አላልኩሽ እኔ እንዳልኩት እና አሁን የጠፋሁትኝ ከሱ ጋር ነው። ከኮንትራት ቤት አይደለም የወጣሁት። ከአበሻ ቤት ነው የጠፋሽ? እሱን ጠፍቼው ነው። እሱ ከአረብ ቤት አስጠፍተው አንቺ ከሱ ስር ጠፋሽ? አዎ። እና እሱ በቃ ብሬን ሌላ ቦታ ማስገብቶኝ ነበረ። እሺ። እየሄደ ደሞዜን ይቀበላል እና እሱ ነው መቶም ወደ ቤቱ የሚወስደኝ እና ከማንም ሰው ጋር እንድገናኝ አይፈልግም እና በቃ በጣም መጥፎ ሁኔታ ላይ ነበር የነበርኩት። በጣም ይገርማል። እርስ በራስ እኛ ራሳችን እርስ በራስ ተጨካክነን የገዛ አበሻ እንደዚህ ያደርግ ነበር። የገዛ ሀገርሽው ነው። በዛ ላይ ድጋሚ እኛ አረብ እንላለን እንጂ የገዛ የራሳችን ሰው ራሱ አንዳንድ እኮ ከሴቶች ችግር አለ። ልክ ሲያዩ ሁሉም አበሻ እንደራሳቸው ይመስላሉ። ቢያንስ ማንነቱን ማጥናት አለባቸው። ከመውጣታቸው በፊት ሁሉም ሴቶች ከኮንትራት መውጣት ከፈለጉ የሆነ የራሳቸውን ሰው ቢያዘጋጁ ያልኩት ለዚህ ነው። አዎ ግን መጀመሪያ ላይ ጥሩ ነበረ። ምንም በቃ ውጪ የተሻለ ነገር አለ፣ ጥሩ ነገር አለ። በቆንጆ ደሞዝ ሰሪያለሽ እስከ 3000 ምናምን ሰሪያለሽ ብሎ ነበር ያለኝ እና አመንኩት። አበሻም ስለሆነ የራሴም ዜጋ ስለሆነ አመንኩትና ወጣሁኝ። ከቤተሰብ ጋር አስተዋወቀሽም? ከማንም ጋር አስተዋወቀኝም። ወሰደኝ፣ በር ዘጋብኝ። ያላችሁት ነገር ሁሉ ነገር እውነት ነው። ከቻላችሁ ወደ ኮንትራት ቤት ትመልሱኝ ደስ ይለኛል። አረ ችግር የለውም በቃ እሺ ዘና